እኔ አውቀዋለሁ ዋናዋሬን እኔ አውቀዋለሁ አስተዳደጌ ከየት እንደወጣው ሳሰብ ዘርሃረጌን አይከለከል አሰራር አይከለከል አመራረጥ ከዘሬ መረጥከኝ ላንተ ቅኔ ልከኝ አባት በዬ ልካኛለ ኢየሱስ በዬ ልስገደል ውዴ በዬ ላወደስ ሰራሁላት ምን አረካት ተናገር ምን አረካት ትዳሯን አስፈታው ትዳሯን አስፈታ ልጇን አሸጥኩኝ ምን አሸጥክ ንብረቷን አሸጥክ ልጇንም አንከራተትኩ ልጆቿንም አንከራት ምን አረካቸው ለልጆቿ ልጇ ትምህርቷን አቋረጠች አሃ ያኛው ወንዱ ልጇን ደሞ ቁጭ እንዳይሰራ አሃ ሌላስ እሷንም ይላስቀምጣት ቁጭ ስርስር አድርጌ ቁጭ አሰርካት አይደለ እንዴት አድርገ ስራ ትወዳለች ሰራተኛ ነች አሃ ሰራተኛ ነች አሁን ላስቀምጣት ለታስቀምጣት እንዳትሰራ አሃ ደብተራ አንተ ክፉ ስራ ይተባሉት ነው ተሰራው ጥቅም ይሰራል በኢየሱስ አሁን የሰራውን ሁሉ ጌታ ኢየሱስ ክርስቶስ ለምን እንደተገለጸ ታውቃለህ ለምን እንደተገለጸ ስራን ለማፍራስ ነው አሁን ልጇን ምን አረከው ተናገር እስኪ ቁጭ በል አሃ እንዳይሰራ አዎ ቤት ነው ያለው አሃ ቁጭ ነው ስራዬ ነው አንተ ክፉ ስንት ጊዜ ነው ከሷ ጋር 7 ዓመት እንዴት ብለህ ነው የገባኸው የባልዋ ዘመዶች አሃ የባልዋ ዘመዶች ናቸው ያደረጉት አዎ ስሙን ጥራ ማን ነው የማን ስም ነው የምትፈልገው አንተ ያኛውን ያደረገውን የባሎቿ ዘመድ ያልካቸው ማን ነው ስም ተናገር በኢየሱስ ተናገር እሳት እንዳይገባበት ተናገር በፎቶግራፍ ተሰራ የት ነው የተሰራ ጉለሌ ከጉለሌ ተወስዶ መንዝ ነው የተሰራ መንዝ ከጉለሌ ተወስዶ መንዝ ጋር ነው የተሰራ አንተ ክፉ ለማወቅ ፈልጋለሁ ማን ነው ያሰራላት ነው ያልኩት የኛውን ተናገር ወይዘሮ ሽታዬ ወይዘሮ ሽታዬ ናቸው ስንዱ አንተ ክፉ ልጅዋን ምን አደረከው እሳት ይግባበት እሳት ዘርማን እንደውራን እንዳይሰራ ነው ማረገው ነኝ ስራዬ እኮ ነው ስራዬ ነው እግዚአብሔር ይገስጽ እሷ ተታስራ እንድትቀመጥ ከነልጆቿ ነው የተደረገው ከነልጆቿ ስራውን እንዳይሰራ አንተ ክፉ ከሰማይ 7 ጊዜ እጥፍ እሳት ይብላ በደብተራ የተሰራ እሳት ይብላ እህድላለሁ ተነስ በኢየሱስ ተነስ በጌታ በኢየሱስ ክርስቶስ አዝዣለሁ ተነስ በጌታ በኢየሱስ ክርስቶስ በእግርህ ቁም በኢየሱስ ስም ወደ እኔ ተመልከት ና ወደ እኔ ተመልከት ቁም በጌታ በኢየሱስ ክርስቶስ ቁም አንተ ክፉ ትወጣለህ አሁን አትወጣ በኢየሱስ ስም ትወጣለህ ወደህ ነው የምትወጣው ነገር ግን አሁን የመጨረሻ ጊዜ ምን አለ ነገር ተናገር በኢየሱስ ሲጋራ ታጨሳለህ ሌላስ ቆም እሳት 7 እጥፍ መጥቶ የእግዚአብሔር እሳት ከሰማይ ያቃጥል የኢየሱስ ክርስቶስ እሳት ያቃጥል ቆም እዚህ ላይ ቆም በዚህ በእግሬ ላይ ቆም ብያለሁ እዚህ ቆም አሁን ትለቃለህ ወይስ አትለቅም ትለቃለህ 7 ጊዜ እጠይቃለሁ አሁን የእግዚአብሔር መንፈስ ከሰማይ ቆም ተዘጋጅ አሁን ትወጣለህ ማነች ያቺ ሴት ያደረግላቸው ተናገር ስሟ ማነው ያልከኝ ወይዘሮ ስንት ነው ያልከው ከየት ሀገር ነው የተሰራ ከአሜሪካ ሄደ ነው የተሰራ ወይስ ወይዛ ከዛ ነው የተሰራ ባልየው እዚህ ነው
እንዲለያዩ ተብሎ የታሰረ አሁን እሷን ለቀህ ወንድ ልጇ ለቀህ ምንድን ነው ያደረከው? ስራ ወንድ ልጅ ላይ ሳት ቁጭ አሁን ትለቋለህ አትለቀውም? ትለቃለህ ትለቃለህ ከልጅቷ ትለቃለህ። የሲጋራው ሱስ ትለቃለህ ትለቃለህ። ምን አይነት ነው የተደረገላት? ከኢየሱስ ክርስቶስ ስም የተነሳ ከቃል የተነሳ በጌታ በኢየሱስ ክርስቶስ ስም በዚህ በአማኑኤል ቤተክርስቲያን ላይ አንተ እንደ ልብህ አምልከህ መውጣት አትችልም። በኢየሱስ ክርስቶስ ስም ስማ ስማ፣ ተዘጋጅ። አሁን ተዘጋጅ። ሳት ይግባ፣ በጣም ሳት ይግባ። ልጆች ዋን ብላሁን ልጅ ወራይ ልጅቷ እሷ ነገሯን ሁሉ ትቼ እንዳልመለስ ኢየሱስ ስም ሁለተኛ ወደ እሷ እንዳይጠጋ ኢየሱስ ስም ብዬ ሰባተኛው የሙላት ነው። የመጨረሻውን ወጣለህ በኢየሱስ ክርስቶስ ጀምር። አንድ ሁለት ሶስት አራት አምስት ስድስት
ባለቤት የት ነው ያለው? ቴክሳስ ነው። አሁን ይደውልልሻል። ለምን ደውል ታውቃለሽ? ተሰበረ። በሱ ምክንያት አይደለም፣ አንተሽ አይደለም ይወድሻል። በዚህ በሰይጣን ምክንያት በደብተራ ምክንያት ነው የተደረገው። ሁለተኛ ልጅሽ ቁጭ እንዲል ያደረገው እሱ ነው። ቆይ ሶስተኛ ሴት ልጅ አለችሽ፣ እሷ ደግሞ ሰው እንዳትሆን ያደረጋት የደብተራ መንፈስ ነው። አራተኛ ላይሳካልሽ ሰርተሽ እረፍት እንዳታረጊ የበተነልሽ እሱ ነው። አሁን ግን ጥሩ ነገር ልንገርሽ፣ ነፃ ወጣሽ። ደግሞ የኛው ነገር ቨሪ ኢምፖርታንት የኛው ሲጃራ ያስለመደሽ እሱ ነው። የደብተራ መንፈስ ከዚህ የተደረገው ወይዘሮ ስም ምናምን ከምትሆን ተብሎ የተደረገው በሱ ምክንያት ነው። አመለሽ ግን እንድትሞች ነበር ሀሳብ የተደረገው መጀመሪያ ወይ ሚራው አባቴ ነው ወይ እናቱ ይሆናል ነው። በቃ እሱ ነው ያዘኝ እንጂ እኔ ምንም ደቂቃ አይፈልግም። በቃ ራሴን ለማጥፋት በቃ ህይወት በቃ ለኔ በቅቷል። ኦኬ እንደዛ ነበር። ምን እንደሆነ ታውቂያለሽ? ሀሳቡ ምን እንደሆነ ታውቂያለሽ? አንቺን ገለው አጥፍቶ እብድ እንዳለው አይቦሽን ልታንቺ ነው ዋና ግን አሁን ያኛው ተሰበረ። ስሜ ስምሽ እንደገና እመቤት ነገሩ አሁን ተሰበረ። ሃሌሉያ! አሁን ሲጋራ ማጨስ የለም። ትጨልዋለሽ። አሁን ብሰጥሽም አንቺም ብሰጥሽ አሁን ሲጋራው ደስ አይልሽም። ምክንያቱም የሚያጨሰው አጋንንቱ ነበር። እመቤት ያችሁ ምክንያቱም በትዳር ላይ ይሄ ሰውዬ ይወዳታል ባለቤቷ፣ ግን እህቱ ወንዝ የሚባለው ሄዳ ከደብተራ ጉለሌ መንዝ ወለለ ነው። በዛ ሄዳ ነው ያሰራችው ላንቺ ተብሎ ትዳርሽ እንዲፈርስ። ስለዚህ ጠላት የሚያደርገው እንደዚህ ነው። ሰው ይፋታል የምንለው በዚህ ነው። ምንም ከዜሮ ሳይሆን በአጋንንት የሚሰራ ነው። የአጋንንት ስራ ነው። አሁን ከባለቤት ስለምታረቅ ትፈልጊያለሽ? አግብተዋል፣ እሱ አላገባም። አሁን እሱ ስልክ ይደውልልሻል። ምን ትይዋለሽ? ስለዚህ ይቅርታ ተባብላችሁ ተዳራችሁ መጀመር ትችላላችሁ። አሁን ልጆች ደግሞ ወንድ ልጅ ተጣውቷል። አሁን ደስ ይበልሽ። ምን እያደረገ ነው እሱ? ጊፍት ለመስራት ትንሽ ይወጣል እና እንዳይወጣ ምናምን ብዙ አመት 4 አመት ሙሉ በጣም የሚያስገርም እኮ ነው። በጣም ጎበዝ ልጅ ነው። በቃ አስብ ቁጭ በቃ ምንም የእሱን የቤት ኪራይ እኔ ነኝ ሰርቼ እጄን ይዞ መራኝ በፍቅሩ መራኝ በአባትነት ቃሉ እያበረታኝ ስንት ዓመት አለፈ ስንት ወራት ቀናት ከፊቴ የወጣ የምህረት አባት የፍቅር አባት
አሳለፈኝና አደረሰኝ ዛሬ ለሚያውቀኝ በሙሉ ታምር ነው መኖሬ ህልም ይመስለኛል ለራሴም ሳስበው የሰው እጅ አይደለም ያቆመኝ ፍቅሩ ነው እጄን ይዞ ኧረ እጄን ይዞ በድል መራኝ አሻገረኝ እጄን ይዞ ኧረ እጄን ይዞ በድል መራኝ አሻገረኝ ህይወቷን ለምስክርነት ትወጣለች እግዚአብሔር ደግሞ ለሷ የሚያደርገው ነገር አለ አሜን አሁን ቆማ የምታየው ተርክ እግዚአብሔር ለክብር ስለፈለጋት አሜን አሜን መቤት አሁን ለእግዚአብሔር ክብር ባይፈልግሽ ኖሮ እዚህ መድረክ ላይ አትቆሚም ነበር ግን ጌታ ስለሚወድሽ ጌታ ለክብር ስላቆምሽ ክብር ለሱ ይሁን አሜን እንዴት ሰነበትሽ ሰላም ነሽ አረጋጊ ኢየሱስ ምስጋና ይድረሰው አሁን አንዳንድ ጥያቄ ጠይቃታሉ በቃ እሷ ትመሰክራለች ምንድነው የምትመሰክረው ዛሬ እኔ እግዚአብሔር ምስክሬ ነው እኔ እዚህ ቆሜያለሁ አለቀስኩ አመት ከሰባት ወር ነው ብላ እንግዲህ እምቢ ብሎ የወጣን ባል እኔ ለምኛ አላመጣው ግን ምንድነው ነገሩ ምንድነው የተፈጠረው እኔ ግራ ይገባኝ ምንድነው የተፈጠረው በኋላ በቃ ኑሮን ጀመርኩት ልጄ ማሳደግ ጀመርኩ ቻይልድ ሰፖርት አይሰጠኝም ራሴ እየሰራሁ ልጆቼን አሳድጋለሁ አሁን ስራ ሰራለሁ ብዬ 65,000 ብር ቢዝነስ ከፍታለሁ ብዬ በቃ ሰው በላው 65,000 ብር እዚህ ሀገር ሰርቼ ያጠራቀምኩትን ገንዘብ ያለኝን አንድ ነገር ሳይቀር ከቤት ያውጥቼ ከባንክ ያለው ቤት ያስቀምጥ ምን ነገር የቀረኝ ነገር የለም ጭራሹን ወዳኔ ተረፈኝ ይሄ ሁሉ በምን ሆነ አላጠናሽም ወይ እንደዚህ አልሆንሽም ወይ አጥንቼው አውቄው ነው የገባሁት ግን ምንድነው ነገሩ ይሄን የተፈጠረው እግዚአብሔር ነው የሚያውቀው የማውቀው ነገር የለም በኋላ እህት አለችኝ ጎረቤት እሷ ባጋጣሚ ተገናኝተን እዛው ቢልዲንጋችን ውስጥ ነው ነይ እስቲ ብላ አነጋገረችኝና በቃ እዚህም ቸርች እንድንመጣ ጸሎት ይደረግልሽ ብላለች አንደኛ ነገር ምነግራችሁ ነገር እኔ ማውቀው በራሴ ማለት ነው በጣም ጎበዝ ልጅ አለ ትልቅ ነው ጎበዝ ነው በጣም ለሰው እንኳን መድኃኒት ነው እንኳን ለራሱ ለ4 አመት እግዚአብሔር ያሳያችሁ በዚህ ሀገር ስራ ከየቦታው ያለበት ሀገር በዚህ ላይ የተማረች ነው እስራሩ ቁጭ አልኩታል ምን ሆነ እኔ አላውቅም የሱን የቤት ኪራይ የሚከፍለው ነው የሚቀለቡን ከኔ ጋር አይኖርም እሱ ለብቻው ነው ግን ለሱ ቤት ኪራይ ከፍላለሁ የሚያስፈልገው ለኪሱ መቼም ዳውን እንዳይሆን ይጋርኩ እንደዚህ ሰጣለሁ እኔ የምሰራው በቃ ሁሉ ነገር እኔ ላይ ነው በቃ ጫና ያለው እኔ ላይ ነው አንድ ሌላ ሴት ልጅ አለች ኮሌጅ የምትሄድ የቤት ኪራይ ከዚህ እዛ ካንሳስ ድረስ የቤት ኪራይ እየከፈልኩኝ ለወጪዋ እየላኩኝ ምን እያልኩኝ ያስተማርኩት 6 ወር ሲቀራት ትምህርቷን አቆመች ባችለር ልታገኝ 6 ወር ሲቀራት ትምህርቷን አቆመች በቃ እኔ ማልቀስ ነው እኔ ራሴን ለማጥፋት ሁሉ አሰብኩኝ ልሰንም ይሄ በቃ ያለሁበት ሃይማኖት ኦርቶዶክስ ምንም እኔ ሃይማኖት አይደለም 12 አመት እኔ ቤተክርስቲያን የሚባል ነገር ሄጄ አላውቅም 12 አመት ቤተክርስቲያን ረግጬ አላውቅም አሁን ቤተክርስቲያን ሸክም በዛብኝ በቃ
ልሰልም ከሳውዲ አረቢያ ድረስ በአማርኛ ወረቀት መጥቶልኝ መጽሐፎች ሳነብ ነበር። ይሄኛው ጥሩ ሃይማኖት ሳይሆን አይቀርም አልኩኝ። በቃ ልሰልም እኔ ምን ኦርቶዶክስ ምን ይሰራልኝ ነገር አለ አልኩኝ። መጨረሻ ላይ ደግስ ታጋጠመች። እንደዚህ ነው እና ከሷ ጋር በቃ ጸሎት መጸለይ ጀመርኩኝ። ቤተክርስቲያን መሄድ ጀመርኩኝ። አሁን አንድ ሐሙስ ቤተክርስቲያን ላይ ቸርች እንሂድና ጸሎት ነው ስርዓት አለ እዛ እንሂድ ብላ እዚህ የመጣሁኝ ማለት ነው። ለመጀመሪያ ጊዜ ነው እዚህ ቤተክርስቲያን እና ጸሎት ሲደረግልኝ እኔ ከዛ በኋላ ያለሁበትን አላውቀውም። ምን እንደተፈጠረ ምን እንደሆንኩኝ ምንም የማውቀው ነገር የለም። በላይ ላይ መተት ተሰርቶ ስማቸውን ሳይቀር ከሌ ብሎ የተሰራበት ማን እንዳሰራው በምን እንደተሰራ ልጆቼ እንደታሰሩ እኔ መሞት እንደነበረብኝ ቀድሜ መሞት እንደነበረብኝ ፎክሮ ነው የተናገረው። ግን ጌታ ደግሞ ሰበሰበኝ። እኔ ይኸው ከላይ ላይ ያለውን አነሳልኝ። ለእኔ የደረሰ ለሁሉ ሰው ይድረስ። እውነቴን ነው የምላችሁ። እኔ ጌታ ከጉድጓድ ውስጥ ተቆፍሮ ልቀበር የነበርኩት ሴትዮ ከጉድጓድ ውስጥ ነው ያወጣኝ። ምስጋና ይድረሰው። ጌታ ይባረክ። አሁንም ከፍ ይበል። እኔ ነው የምናገረው ነገር የለም። እኔ ጌታ ለኔ ያረገልኝን እኔ አማርኛ ቋንቋው የለውም። ይሄ ሁሉ ነገር ሲደረግላችሁ 7 ዓመት ሙሉ እኔ በመጥፎ መንፈስ በመተት ቤቴ ተበተነው ልጆቼ እንደዚህ እንዲሁ ይሄ ሁሉ ነገር ተደርጎ እኔ ሳላውቅ ብቻ ወዛወዛለሁ። ዛሬ እየሰራሁ ነገ እየሰራሁ እላለሁ። እኔ ምንም የማውቀው ነገር የለም። ብቻ አንዳንድ ቀን ቁጭ ብዬ አይወንደር ምንድን ነው የተፈጠረው በእኔ ላይ? በጣም ጥሩ ነበር የምኖረው። ይሄ ሁሉ ነገር እንደው በዚህ ጥቂት ዓመታት ውስጥ ይሄ ሁሉ ነገር እንደው ወጀብ በላይ ላይ እንደው ይሄን ያህል ሲመጣብኝ ምንድን ነው ነገሩ? ምን እየሆንኩኝ ነው? በቃ እኔ ራሴን ማጥፋት አለብኝ። እኔ ምንም አልሰራም። ምንም የሚያስደስተኝ ነገር የለም። የሚያጓጓኝ ነገር የለም። እንኳን አይደለም ይሄን አድርጌ ለወደፊቱ ለማለት ቀርቶ ለዕለት የምበላውን ነገር የሚያምረኝ ነገር የለም። እግዚአብሔር ምስክሬ ነው። ግን መቼም ጌታ ደረሰልኝ። አሜን። እና ጌታን አመስግኑልኝ። እኔ ምክንያቱም ይሄን ለእኛም ይጠቅመናል። ቤተሰቦቻችን ብዙዎች ቤተሰቦቻችን በዛ ላይ እንዳሉ እናውቃለን። የእኛ ወንድሞች እህቶች በዚህ እንደሚሰቃይ እናውቃለን። እና እመቤት አሁን እንዴት ነሽ? አሁን በጣም ሰላም ነኝ። ልጅሽ እንዴት ነው? ልጄን እንደውም ዛሬ አግኝተነዋል። አሁን እኔ ጋር መጥቶ ከራሂ ጋር አግኝተነው ነበር። እዚህ ልናመጣው ደግሞ ከሱ ጋር ቀጠሮ ይዘናል። እኔን ያዳነ ጌታ መቼም ሁሉንም ነግቷል፣ ልጆቼንም ነግቷል። ግን እሱን ደግሞ በግል ይዤው ብመጣ የበለጠ ለልቤ ጥሩ ነው ብዬ ነው ለማምጣት። ይህኛውን ነገር ንዓኻትኩም ማለት ዘለኩታይ ን7 ዓመት በደብተራ የተገላ በደብተራ ነው የተደረገ አይደል? በደብተራ የተደገመ ነው። አሁን ጠላት እዚህ ወድቆ ምንድን ነው ያለው? የእሷን የባልዋን እህት ከዚህ ፎቶ ወስዳ አዲስ አበባ በደብተራ ተደርጎ ከባልዋ ጋራ እንድትጣላ ሆነ። ፎቶ ከአዲስ አበባ መንዝ ነው የሄደው። መንዝ ድረስ ሌላ ክፍለ ሀገር ከሌላ ተወስዶ ወደ ሌላ ደግሞ እዛ ነው የተደገመው። ይህ የተደገመበት ምክንያት ለምንድን ነው? ቤቴ እንዲበተን እኔ ከባሌ የበለጠ ጥሩ ገቢ አለኝ ከባሌ ጋር ስኖር። ግን ያው መቼም የዚህ ሀገር ኑሮም የታወቀ ነገር ነው።
ለነሱ ብለዋል እኮ ሰራተኛ ናት። እነሱ እንደፈለጉት ለማንደላቀቅ አልችልም፣ ያው ፋሚሊ ስላለኝ ማለት ነው። እና እነሱ ቤቴን በትነው እነሱ በቃ መጠቀሚያ ያደረጉት ነው ልጃቸውን። ግን ያው እሱም አልተጠቀመ ተንከራቷል። እኔ እንደዚህ አድርገውኝ እኔ ጌታ አገኘኝ። እኔ እሱን ነው የሚያሳስበኝ እንጂ ለእኔ ጌታ አገኘኝ። አሁንም እሱን እንደ ባለበት ጌታ ደግሞ ይሰብስበው ነው ብለው ነው እንደሱ ሌላ ምንድነው ያለው? ብዙ ነገር ነው የተናገረውና አንዳንድ ሰዎች በእንደዛ አይነት እስራት የተያዙ አሉ እና ለነሱ ሰዎች ምን ለማለት ትፈልጋለሽ? በዚህ አይነት እስራት የተያዙ ትዳራቸው የተበታተነው አጋንንት በደከራ ሞልቷል። ያቺ ጌታ ስለደረለች ስለሆነ ነው እንጂ ብዙዎች ሆምለስ የሆኑ እናውቃለን። ምንም ነገር የሌላቸው ምክንያቱም በዚህ ነገር ሰዎች ግን እንደ ሰነፍ ምናምን ብለው ነው የሚቆጥሯቸው፣ ግን አይደሉም። አእምሯቸው እንዲስቱ ተደርጎ ነው የተደረገው። እና ምን ትላለች በዚህ ላይ? እኔ የምለው ማናችንም እንችላለን። ሁላችንም ከበስተጀርባችን ብዙ ነገር አለ። ጌታን የማያስደስት ነገር በህይወታችን ላይ ብዙ ነገር ሰርተን አልፈናል እስካሁን ድረስ። ግን ከነ ቆሻሻችን የሚቀበል ጌታ አለ። ጌታ ይቅር ባይ ነው። እኛ ባዶዎችንን እርቃነ ስጋችንን ነው የተወለድነው። ግን እዚህ ዓለም ላይ ከተፈጠርን ጀምሮ በጣም ብዙ የተለያየ ነገር ውስጥ ገብተናል። ጌጥ ያምረናል። ብዙ ነገር መናገር እስከሚያቅተኝ ድረስ ብዙ የተሳሳተ መንገድ ውስጥ ገብተን ዓለምን አይተናታል። ግን ጌታ ደግሞ ደግ አምላክ ነው። ፍቅር አምላክ ነው። በሽታ ቢሆን መጥፎ ባህሪ ቢሆን ሌባ ቢሆን ዝሙተኛ ቢሆን እሱ ይቅር ባይ ነው። ጎንበስ ብሎ ይቅር ባሉት በላይ ካሉት ይቅር ይላልና ወደ ጌታ ኑ ነው የምለው እኔ። ሌሎች ሰዎችን እዚህ እግዚአብሔር ቤት ምክንያቱም እዚህ ከመጣሽ በኋላ እንዴት ተሰማሽ? ከገባሽ በኋላ አንድ ነገር ተሰማሽ? እኔ ገና መጀመሪያ ስንመጣ ወደ ኋላ ላይ ነበር የተቀመጥኩት እና ያው መጀመሪያ ቀዝቅዞኛል። ጃኬቴን ማላወጣሁ ተቀምጫለሁ። በኋላ ኃይለኛ ራስ ምታት ያዘኝ የዛኑ ቀን ማለት ነው። አሁን ሻርፕ አውልቄ ያስቀመጥኩትን ምናልባት ብርዱ ይሆናል ብዬ ራሴ ላይ ሻርፑን ጠመጠሙ። ብርድ ነክቶኝ ይሆናል ራሴን ያመመኝ ነው የኔ እንትን። በኋላ እዚህ ራሄል መጀመሪያ መሀከል ሆና ለእሷ ጸሎት እየተደረገ በላይ ላይ እሳት ወረደ። በቃ እሳት ጃኬቴን ምናምን ሁሉ አውልቄ ጣልኩት። የዛን ጊዜ ገና እኮ ለእኔ አልተጸለይልኝም። ገና እኔ እኮ ቆሜያለሁኝ ያለሁት፣ ግን በላይ ላይ እሳት ነው የወረደው እና የዛን ጊዜ ያው ነፍሴን እኔ ማንነቴን ራሴን አውቃለሁ። የዛን ጊዜ ምንድን ነው የሞቀኝ ጊዜ ጃኬቴን አውልቄ ጣልኩት። በኋላ ለእኔ ሲጸልይ ከዛ በኋላ እንግዲህ ምንም የማውቀው ነገር የለም። ምን እንደሆነ ኢየሱስ ጌታ ነው እና አሁንም እግዚአብሔር ይባርክሽ። ገና ሌላ አሁን መመስከር ትፈልጋለች? ሌላ ቦታ ሁሉ የትም ቦታ መሰክራለሁ። ከዚህ በለጠ ምስክር ሌሎች እነዚህ እንዲመጡ ኢንከሬጅ ለማለት ትፈልጋለች? አሁን ሰዎች አሉ አሁን መምጣት የሚፈልጉት ምክንያት አሁን ከዚህም ቤተሰቦች አሉ ከዚህ ቤተሰቦቻቸው ይዟቸው እና አንቺ እንዴት አጠራፍት እንዳሰጠሽ በጣም እኔ እዚህ ጸሎት ተደርጎልኝ ወደ ቤቴ ከሄድኩኝ በኋላ እኔ እዚህ ትቆይ በነገራችን ላይ አንድ ነገር ልነግራችሁ እፈልጋለሁ። እኔ ስመጣ ከራሄል ጋር ስመጣ ልጄን ራሄል ቤት ባሏ ስለነበረ ልጆቹን እንዲጠብቅ እዛ ጥዬው ነው ልጄን የመጣው። የ12 ዓመት ልጅ አለ። እኔ እዚህ የሚያደርገኝን አላውቅም። ልጄ ደግሞ እዛ ተቅበጠበጠ አለ ባሏ ሲነግረኝ። በእኔ ላይ የተደረገው ነገር ያው ልጆቼንም ሁሉንም ነግቷቸዋል እና ልጄ እዛ መሆኑ የሌለ በፍጹም ታይቶ የማያውቅ ነገር ነው እሱ ላይ የሆነው እዛ ቤት ሲያደርገው የነበረው።
እና ጌታ ይባረክ። እኔ በሩ ክፍት ነው እኮ ጌታ ለሁላችንም እኩል ነው። ማንንም የእንጀራ ልጅ የለውም። ለሁላችንም ያለው ፍቅር ለሁላችንም እኩል ነው። ትንሽ ትልቅ አይደል ሀብታም አይደል? ስለዚህ ሁሉ ሰው መጥቶ ከሱ መጥተው ሲዩት ምን እንደሚገኝ ምን ያህል ሰላም እንዳለ እኔ ከዚህ ቤት ገብቼ እንደ ህፃን ነው የተኛሁት። አሜን። ጌታ ይባረክ። ምስጋና ይድረሰው። እንደነገርኳችሁ ምን ቃላት የለኝም፣ አማርኛ የለኝም ለዚህ ክብር ለእግዚአብሔር ይሁን። እንግዲህ ወዲህ የኛ አገልጋይ ናት። አሜን። እስከ አንተ ላይ የሆነ ነገር እንዳለ እኔ ራሴ ይገባኛል። ምን እንደሆነ ነገሩ ከዛ አንተ ነው ብትለኝ የማውቀው ነገር የለም። አሜን አሜን አሜን። Sorry,
ወዳጄ ወዳጄ በለው ጌታዬ ደራሼ በለው ኢየሱሴ ወዳጄ በለው ጌታዬ ደራሼ በለው ኢየሱሴ ወዳጄ የክፉ ቀን ደራሼ ወዳጄ የምድረ በዳው ዳኛዬ ወዳጄ በለው ጌታዬ ደራሼ በለው ኢየሱሴ ወዳጄ በለው ጌታዬ ደራሼ በለው ኢየሱሴ ያባቱን አሳደገኝ እንደናት ሰብስቦ አሳደገኝ እንደ ወንድም መክሮ አሳደገኝ እንደ ደብቆ ወረሰኝ እንደ አባት ሆኖ አሳደገኝ እንደናት ሰብስቦ አሳደገኝ እንደ ወንድም መክሮ አሳደገኝ እንደ ደብቆ ወረሰኝ ይበልጣል ኢየሱስ ከናት ይበልጣል ከአባት ይበልጣል እኔ ምስክር ነኝ ኢየሱስ ይላል ይበልጣል